አጀብ አጀብ ያ ለበክ እንዴ አማኒ ምነው ዛሬ በጊዜ መጣ? ስራ የለም እንዴ? ባክሽ ሰውዬው ከስራ አባረረኝ። እስቲ ወላሂ ማርያምን እንዴ በምን ምክንያት? ባክሽ ሰዓት በተደጋጋሚ ታረፍዳለህ ብሎ እንዳትመጣ። አቦ አላህ ለቦ አትጨነቅ። አላህ የከፈተውን ጉሮሮ ሳይዘጋው አይደል? አብሽር በል ያዘን ጁስ ጠጣ ፈታ በል። ሌላ ስራ ይገኛል። አትጨናነቅ አቦ። አይ እናንተ ያራርጌ ሰዎች ስትባሉ ነገርን ቀለል አድርጋችሁ ነው አይደል የምትኖሩት? ሃይ እቺ ዱንያ እንደሆነ አትሞላ። ህይወትን አክብዳት ምን ታመጣለሳ? እኔን አታየኝም እንዴ? ከሀገር ወጣለሁ ብዬ የቪዛው ቀን ፓስፖርቴ ጠፍቶ ሀገር ላይ የቀረው አላህ ነው የሚሆነው። አትጨናነቅ። አጀብ ፓስፖርቱን ነው ፓስፖርት ያልሽው? አጀብ ክራሽ መጣች። እንዴት ነህ? ምን ልስጥ? እንዴት ነሽ? እስኪ ሻማ ስጪኝ። ሳሙና? እሺ። ኧረ አጀብ ሻማ ነው ያለሽ? እና ደግሞ ሂሳብ ሰርተሽ ጠብቂኝ፣ ማታ ከፍላለሁ። እንዴ ለምን? ምን አስቸኮለ? ቀስ ብለህ ነገም ተነገ ወዲያ ማድረግ ትችላለህ። አይ ልሄድ ስለሆነ ነው፣ ለዛ ነው። የት? ከሀገር ውጭ ልወጣ ነው። ከሀገር ውጭ? እንዴ አጀብ ምን ማለት? አማኒ ከሀገር ውጭ ሄዳለሁ እኮ ነው የሚለኝ። እና ሄዳ እንዴ እወደዋለሁ እኮ ፍቅሬን እንኳን ሳልገልጽለት። እኔ እኮ ስትስቂ ስትጫወቺ ነገሩን የእውነት ያሻው አልመሰለኝም ነበር። አይ አማኒ የሳቅ የተጫወተው ሁሉ ደስተኛ ነው ብለህ ሁሉም እኮ በሳቅ ውስጥ የደበቀው ብዙ ህመም አለ። ብቻ አልሐምዱሊላህ አላህ ካልፈቀደው የሚሆን ነገር የለም።